መንግስት እኔ ነኝ ያለ ይንገረኝና እኔ መሬት የተሸነፈው ቢዝነስ ነው። ፎቅ መስራት አማረኝ። ቢዝነስ መጀመር አለብኝ ብለህ ስታስብ በነገራችን ላይ ሩጫም እኮ ቢዝነስ ነው። ሩጫ ራሱ ቢዝነስ ነው። እርግጥ ነው እኔ እንግዲህ ውጪ በጣም እየዞርኩ ስመጣ ምን አለው መሰለ አውሮፓ ውስጥ ህንጻዎች በቃ በጣም ያምሩኛል ህንጻዎች። አይ ዊሽ ነው ይሄ ኢትዮጵያ ቢኖር ላለው አይ ዊሽ እኔን ቢኖረኝ ላለው እና ቢዝነስ አጀማመሬ መጀመሪያ እንትን ቤት ከአትላንታ ኦሎምፒክ በ1988 ስንመለስ በ1988 ላይ እንግዲህ እኔ በአብዛኛው እንኳን መነግራችሁ ከሚቀጥለው እንትን የሩጫ ማሸነፎችን ማቃቸው በእንትን ነው በአውሮፓ አቆጣጠር ነው። እንግዲህ 96 ማለት እንግዲህ በፈረንጆች መሬት 400 ምናምን የመጀመሪያ መሬትን ተሸለምኩት። ከዛ በኋላ መሬት የገዛሁ እንጂ የተሸለምኩ አይደለም። ያው እኔ ሁሌ ላለው ለሰው አይ ምን ነበር ያሰብከው ላይ ቢዝነስ መጀመር አለብኝ ብለህ ስታስብ? በነገራችን ላይ መንግስት እኔ ነኝ ያለ ይንገረኝና እኔ መሬት የተሸለምኩት አንዴ ብቻ ነው። እሱም 458 ካሬ ሜትር መንግስት ለመኖሪያ ቤት መስሪያ ብሎ ወልድ ኤርፖርት ሸልሞኛል። ከዛ ውጪ ያው በሊዝ እየገዛው ከመግለሰብ እየገዛው ነው የኖርኩት ስቲል እስካሁን ድረስ ማለት ነው። እና ዛ በቃ መሬት ሳገኝ እቺን አንድ የሆነች ውጭ ሀገር ይሁን ቤት ዲዛይን አርኪቴክቴን አመጣሁና የኔ አርኪቴክት በእናትህ እንደዚህ አድርገህ ስራ አልኩት። ምን እንደዚህ ያው በቃ እስቲ ብሎ ሰራት ሸጫታለሁ ነገሩ ቤቱና ቢዝነስ እንግዲህ ስጀምር እሷን 10 ሺህ ትልቅ ቤት ግራውንድ ፕላስ 2 ምናምን ይሆናል 10 ሺህ ብር ነው የተከራየ። የዛምቢያ ዋና ጸሐፊ ተከራያት 10 ሺህ ብር ቢዝነስ ያኔ ቤቱ 500 ሺህ ብር ይከራያል። አሁን 500 ባከ እስከ 250 ድረስ የሚከራይ ቤት ነው። በጣም አሪፍ እንዴ እኔ እንጃ እንግዲህ ካሁን ገዢዎቹ ምን እንዳደረጉት አላቅም። አንድ የሆነ ገዢዎች ወስደውታልና ከዛ ፎቅ መስራት አማረኝ። ማለት ቢዝነስ አይደለም እኔ እንደ ቢዝነስ ለመጀመሪያ አይደለም አቃ መጀመሪያ ስሜቴ እንዲኖረኝ እና ፎቅ ኡራኤል ጋር አንድ ፎቅ እንደውም እሱ ፎቅ የተሰራው እንደመሰለክ ሰው ሁሉ ይጆክርበታል። በምን መሰለ ፎቁ ያኔ ብዙ በግለሰብ ፎቅ አይሰራም ነበር። ፎቅ የሰራነው እኔ በዚህ በአዲስ አበባ ውስጥ ለገሰ የዋሪት ባለቤት ሰንሻይን ሳሙኤል አቶ ወርቅሸት ቡና ላኪው ታቃቸው እንደሆነ ወይዘሮ ፀሐይ ደግሞኝ የፀሐይና ልጆቿ እንትን እዚህ አትላስ ጋር እንትን ያላቸው እነሱ ናቸው። እንደውም የሚገርምክ ፎቁ እንዴት እንደተሰራ ስልክ እኔ አርኪቴክት የኃይሌ አርኪቴክት አውቀዋለሁ ይላል እንትኑ የኃይሌ መሐንዲስ ምንድነው ያለ ልክ በቃ ኃይሌ ልክ ውጭ ሲያሸንፍ ይደውልለትና በላ አንድ ፎቅ ጨምር እና እንደዚህ ብሎ ነው ሰባት እና ሰርተን ጨረስንና ቤት ኪራይ እንትን ኮንዳክት የለም ያው በዝም ብሎ የኪራይ እንትን በሌላ እና ንግድ ሚኒስቴር ሄደን በጣም ተከራክረን አምስታችን ህግ ሁሉ ያስወጣንኛ ነን በወቅቱ። እና ያው በኪራይ ተከራየና በካሬ ሜትር የመጀመሪያ እንትን ባንክ አቢሲኒያ መጡና አቶ ተካልኝ ናቸው ይባላሉና ከራያለው እንደዚህ አሉ። እሺ ከራያልኩና በዚህ መልስ ትልቅ ቦታ ነው ያዙት። ስንት ነው ካሬ ሜትር ስንት ነው አሉ። እኔ ብዙ መጥቀስ 28 ብር በካሬ ሜትር ብዙ ነው 28 ካሬ በቃ እንደዚህ አርቅ ይሄን ስራ እዚህ ጋር ይሄን ስራ አሉና የኪራይ ስንት አመት ነው ሰጡኝ ያኔ ባንክና በዛ ቢዝነስ ጣመኝምና ለካ ከራይ ቤት ለካ ኪራይ ያመጣል ብር አልኩና እንግዲህ በካሬ ሜትር 28 ብር ዛሬ እኮ ያ ስንት ጥፍ መሰለክ በጣም ብዙ ነው። እና ወዲያውኑ ሊዝ ነበረ ዛም በሊዝ ነው የገዛነው በሊዝ ጫራታ። ከዛ እዚህ ቦሌ ዓለም ህንጻ ጋር መጣን ጫራታ ተጫረትንና 1650 ብር ሲሉ ሰቀልከው ልክ ያልሆነ ስራ ሰራ አበላሽ አሉ። እንዴ እሺ በጣም ሶሪ ቅርታ እንግዲህ ስላለ ነው አይደለም ምናምን። ከዛ እኮ አመት ባልሞላ ውስጥ እኮ ሌሎች በእኔ አካባቢ 3000 ብር ደርሰዋል። አመት አልሞላም ያኔ እንደዚህ ያበደ ሲመጣ። አሁን ደግሞ አስበዋል ሊዙ ስንት እንደሆነ 100,000 አልፏል።
በሊዝ እና እዛ ጎኔ ደግሞ ሌሎች ቤት እንትን መኖሪያ ሊሰሩ ነበርና ስለ ሲኒማ ቤት እኔ አሁን ከቢዝነስ እኔ ሲኒማ ቤት ነው ደስ የሚለኝ እንደ ቢዝነስ ለመሰለ ሲኒማ አይታወቅም ያው የመንግስት ሲኒማዎች ነው ያሉት በወቅቱ እና አሁንም ስሜት ነው ብያለሁ በቃ የምወደው ነገር ነው